እንግዲህ እኔም ሚዜ ነኝ፣ እሷም የዛ ሚዜ ናት። ከዛ አጋጣሚ ተገናኘና እንግዲህ ሙሽራ ገለጥ አድርጋችሁ ሙሽራውን ለዩ ሲባል እንዲህ እኔ ስገልጽ እሷን አየሁኝና አንቺን እኔ ያገባሻለሁ አልኩኝ። አስተማሪ በነበርክበት ጊዜ በዛ ሰዓት ጋብቻ ፈጽመሃል? እኔን ነው የምታገቢ ወይስ አባትሽን ነው የምታገቢ አልኩኝ። ቀላል አይደለም። እለት እለት የምናሳልፈው ህይወት ከባድ ነው። በእርግጥ እኔ እሷን ካገባው ወዲህ እኔ በጣም ወዳታለሁ። ትዳር ኬክ አይደለም፣ ኮሶ አይደለም። በዛን ጊዜ እኮ ዘመኑ ራሱ ትንሽ የዋህነት አለ። እሷን በህይወት ማግኘቴ መገናኘቴ ለእኔ የተወዝ ሚራክል። ከ5 ዓመት በኋላ እንዴት ተገናኛችሁ? ስፖንሰር አጥቼ ተቸግሬያለሁ። ልጆችን ደግሞ መያዝ ማለት ከባድ ነው። ያለ እሷ ለእኔ ሌላ ሴት ያለ አይመስለኝም። ያንን ፈተን ነው የምንተኛው አሁንም ቢሆን። በዚህ የትዳር ዘመናችሁ የገጠማችሁ ክፉ ነገር? በአይሮፕላን እንድትመጣ ልኬ እሷ ችግር ስለምታውቅ በሞየሌ አድርጋ በባስ ከሱ ጋር ሆና ጥፋተኛው እኔ ነኝ ካላልኩኝ አይበርድም፣ እንደማይበርድ አውቃለሁ። በህሊና ውስጥ የረሳበት ቀን አለ? ያላሰብበት ቀን አለ? አሜሪካ መግባት ወይም ከነዳ ማምጣት መንግስተ ሰማያት መግባት አይደለም። በጋራ ያፈራችኋቸው ፍሬዎች አሉ። ስንት ልጆች አሏቸው? 4 ልጆች ነበሩ። አሁን ያሉን 3 ናቸው። ልጆቹን ለ25 ዓመት ይዛ ተቀምጣለች። ለዛ ምስጋና ምን ትላታለች? እጅግ በጣም አድርጌ ያታ ስም አውጥቼለታለሁ። አንተም ነበርክ ዘውዴ ብያለሁ። ሰላም ጤና ይስጥልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ሰዋዊ ከሆነ ቤተ መጻሕፍታችን ሰዋዊ መጻሕፍትን ልናስነብባችሁ መረጥን። ከሼልፍ አንስተን የምናቀርብላችሁ በጣም በአስገራሚ ታሪክና በረዥም ቆይታ የምናደንቃቸው አቶ ዘገየ ሌሊሶና ወይዘሮ እህቴነሽ መሀሪ ናቸው። እነዚህ የዕድሜ ባለጸጋዎች ለ50 ዓመት ውጣ ውረዱን አይተው ተቀምጠው 50ኛ ዓመታቸውን ያከብራሉ። የዝግጅታችን ክፍል እንኳን ለ50ኛ ዓመታችሁ ደረሰ እያለ እነሱን እነሆ እናነባለን። ወደዚህ ሰዋዊ መጽሐፍ ለመነበብ በመቅረባችሁ በአንባቢዎች ስም ከልብ አመሰግናለሁ። እኛም እናመሰግናቸዋለን። እንኳን 50ኛው ዓመት አደረሳችሁ እንላለን። በአምላካችሁ እግዚአብሔር ስሙ ይባረክ። እንግዲህ እዚህ ፕሮግራም ላይ ከመጣን ጋሽ ዘገየ ትልቁ ነጥብ የዚህ ዝግጅቱ ምንድን ነው? ሰዋዊ መጽሐፍ ሰው ነው ሲነበብ ሰው በህይወቱ ካሳለፋቸው ነገሮች ተነስቶ ውጣ ውረዶችን አልፎ ለሌሎች ለሚቀጥለው ትውልድ ትቶ የሚሄደውን ነገር ስናስብ ነው። እናንተ 50 ዓመት በትዳር ዓለም ላይ ስትቀመጡ 50 ዓመት ቀላል አይደለም። እንደምታውቁት ሁሉ ትዳር ኬክ አይደለም፣ ኮሶ አይደለም። አንድ ትዳር ነው የሚባለው ሁለቱን አጣጥሞ በሚወጡበት ሰዓት ነው። እንግዲህ የሁለቱ ውጤቶች ናቸው። ህይወት ውጣ ውረድ አለበት። አንዳንዴ መውደቅ አለ፣ አንዳንዴ መነሳት አለ። ወድቆ ሲቀር ነው ሰው አደጋ የሚሆነው። እናንተ ግን ወድቃችሁም አልወደቃችሁም በታሪካችሁ ውስጥ ብዙ ነገር አለ። እነሆ ዛሬ 50ኛ ዓመታችሁን ተነሳችሁ አጠገባችን ለቃለ መጠይቅ ቀርባችኋል እና እግረ መንገዴን በዚሁ ልጀምርና አቶ ዘገየ ሌሊሶ ማን ነው? ዘገየ ሌሊሶ እንግዲህ እኔ ዘገየ ሌሊሶ ቢትሬ እባላለሁ። ያው የተወለድኩት በድሮ አቆጣጠር በ1951 ዓመተ ምህረት እንደ አውሮፓ በእኛ እንደ 1943 ዓመተ ምህረት በሲዳሞ ክፍለ ሀገር በሲዳማ አውራጃ በሸበዲኖ ወረዳ ድላ አኖሌ ቀበሌ በሚባለው ነው። ከአባቴ ከአቶ ሌሊሶ ቢትሬ ሻሾጎ ከእናቴ ከአጸዳ ወልደየስ አለሙ ተወልጃለሁ። እዛ ነው የተወለድኩት። ያደግኩትም እዛው ገጠር ነው።
እንግዲህ ይሄ ነው ዘገየ። በጣም 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 አመሰግናለሁ። ወይዘሮ እህቴነሽ? እኔ እንግዲህ ቴኒሽ መሀሪ ይባላለሁ። ተወልጄ ያደግኩት አለታ ወንዶ የሚባል ከተማ ሲዳማ ውስጥ ነው። እዛ ከእናቴ ከወይዘሮ ታፈራው አንገሬና ከአባቴ ከአቶ መሀሪ ለማ የተወለድኩ ነኝና ትምህርቴንም እዛ ከ1 እስከ 8ኛ ክፍል ድረስ አለታ ወንዶ ነው የተማርኩት። በዛን ጊዜ 12ኛ ክፍል የለም ነበረ እና ከዛ ያው ባዳሪ ትምህርት ቤት አዲስ አበባ 2 ዓመት ተምሬያለሁ። ከዛ በኋላ ደግሞ እንደዚሁ በትዳር ዓለም ገብቼ በትዳር ዓለም ውስጥም ሆኜ 12 ጨርሻለሁኝ። በጣም የሚገርም ነው። በጣም ደስ ይላል። ወደ መቀጣዩ ልሄድና ጋሽ ዘገየ የትምህርት ቤት ሁኔታ ብታስረዳኝ። የትምህርት ቤት ሁኔታ እኔ እልም ያለ ገጠር ውስጥ ነው የተወለድኩት። መኪና መንገድ የለም፣ ምን የለም። መኪና መንገድ ለመድረስ 8 ሰዓት መጓዝ ያስፈልጋል። እኔ ግን በአጋጣሚ ትምህርት ቤት እዛ የሚስዮን ትምህርት ቤት በገጠር ውስጥ 1ኛ ክፍል የሚያስተምሩበት አለ። ግን ያንን ደግሞ 2 ሰዓት በእግር የሚያስኬድ ነው። እዛ ሄጄ ትምህርት 1ኛ ክፍል ስማር መመላለሱ በጣም ከበደኝና አቋረጥኩኝ። ካቋረጥኩኝ በኋላ ግን አባቴና እናቴ እህቴ ይርጋለም ነበረችና እሷ ጋር ይርጋለም ወሰዱኝ። ይርጋለም ሄጄ መንግስት ትምህርት ቤት 1ኛ ክፍል አስገቡኝ። 1ኛ ክፍል አስገብቶ ስማር ሳለው አንድ ቀን እሳቸው የሚሉትን እኔ ስል ስሳሳት በዱላ ጀርባዬን መቱ። በዱላ እኔ ልጅ ነኝ፣ በጣም ልጅ ነኝ። ሲመቱኝ ትምህርቱን ትቼ ወደ ቤት ተመለስኩኝ። ቤት በቃ እያለሁኝ እንደገና ደግሞ የሚስዮን ትምህርት ቤት ነበረ። እዛ ትምህርት ቤት ሰዎች ወሰዱኝ። እዛ ገባሁኝ። 1ኛ ደረጃ ተማርኩኝ። 1ኛ ደረጃ ከጨረስኩ በኋላ ገጠር ደግሞ ወጥቼ እንዳስተምር። ድሮ እንግዲህ ኤስአይኤም ሚሽን ምንድነው የሚያደርገው? 6ኛ ክፍል ከጨረሰ አንድ ሰው የግድ 1 ዓመት ማገልገል አለበት። በማስተማር ማለት ነው። በማስተማር ናሽናል ሰርቪስ እንደው ከዩኒቨርሲቲ 3 ይር ጨርሶ ናሽናል ሰርቪስ እንደሚወጣው እና እኔም ወጣሁኝ። 6ኛ ክፍል ጨርሼ ከ1ኛ እስከ 3ኛ ክፍል ባለው ገጠር ትምህርት ቤት ለ1 ዓመት አስተምሬያለሁ። በወር 15 ብር የተከፈለኝ። በዛን ጊዜ በጣም ብዙ ነው። በጣም ብዙ ገንዘብ ነው በዚያን ጊዜ። ከዛ 1 ዓመት አስተምሬ ከዛ ተመልሼ ይርጋለም በሚገኘው መካነ ኢየሱስ 2ኛ ደረጃ ትምህርት ቤት ጁኒየር ሴኮንደሪ ማለት 7ኛ እና 8ኛ እዛ ተማርኩኝ። ከዛም ደግሞ ቀጣልኩኝ። እዛ ደግሞ መካነ ኢየሱስ ቲቸር ትሬኒንግ ኢንስቲትዩት ከፍቶ ነበረ። እዛም ተወዳደርኩኝ። እዛው ሲዳማ ውስጥ ማለት እዛው ይርጋለም ከተማ እዛ ለ3 ዓመት የመምህራን ማሰልጠኛ ትምህርት ተምሬ በኋላ ግን አላጠገበኝም የነሱ እንትን። ከነዚህ እንትን ካልኩኝ ከዚህ ከወጣሁኝ በቃ አስተማሪ ሆኜ እቀራለሁኝ አልኩኝና አዲስ አበባ ያጎቴ ልጅ ነበረ። አዲስ አበባ ሄድኩኝ። አዲስ አበባ ትምህርት ቤት ገባሁኝ። ትምህርቴን አዲስ አበባ 12ኛ ክፍል ጨረስኩኝ። 12ኛ ክፍል ጨርሼ እንደገና እነዚህ የቀድሞ ሚስዮኖች ለመኑኝና ለ1 ዓመት እንደገና እነሱ ጋር 7ኛ እና 8ኛ እንዳስተምር ለመኑኝ። እነሱ ጋር ስማር ቆየሁኝ። ከዛ ደግሞ ተመልሼ ኮሌጅ ገባሁኝ። ኮሌጅ ገብቼ ከዛ ኮሌጅ ስማር በቃ
1964 ነበረ። ያ መጥፎ ጊዜ ነበረ፣ ረብሻ ነበረ። በዚያን ጊዜ እሷ ስትመጣ እኔ እግዚአብሔር ከሰማይ እንደወረደ ነው የቆጠርኩኝ። እውነቴን ነው የምላችሁ። ቀዳማዊ ኃይለ ሥላሴን በመቃወም የመሬት አዋጅን በመደገፍ ሰላማዊ ሰልፍ ይወጣ ነበረ። እኛ እንረብሽ ነበረ። በኋላ ዩኒቨርሲቲው ለተወሰነ ጊዜ ሳስፔንድድ ሆነ። ከዛ እንደገና ደግሞ አሁን ስራ አጥቼ ዝም ብዬ ለማኝ ከመሆን ብዬ ለማስተማር ማመልከቻ ሳስገባ መምህራን ኮሌጅ ኮርስ እንሰጣለን አሉኝ። ኮርስ እነሱ ሰጡኝ። ኮርስ ከሰጠውኝ በኋላ እንደገና በአስተማሪነት በዕጣ ተባለና ኤርትራ አስመራ ተመደብኩኝ። ኤርትራ አስመራ ሄጄ ለ2 ዓመት እዛ መምህራን ማሰልጠኛ ሳስተምር በኤርትራ የነበረው ጦርነት ከተማውን ሻዕቢያ በሚይዝበት ጊዜ በ1967 ዓመተ ምህረት ጥር 23 ከተማውን እነሱ ያዙ። ከዛ በኋላ ከተማ ውስጥ ከባድ ጦርነት ነበር። በዛ እኔ መምህራን ማሰልጠኛ ነው ማስተምረው። አሁን ጦርነቱ ብዙ ዲስትራክሽን ውድመት አመጣ። ከዛ ከኔ ጋር ከሚያስተምሩት ጓደኞች ተገደሉ። ከኔ ጋር አብረን ያለነው ናሽናል ሰርቪስ የወጣ የዩኒቨርሲቲ ተማሪ 3ኛ ዓመት ጨርሶ ናሽናል ሰርቪስ የወጣ ጓደኛዬ እንደዚህ እኛ ከቤታችን ወጣን። እዛ ኢንስቲትዩት አይመታም ብለን እዛ ሄድን። እዛ እያለን እሱም ተገደለ። እኔም ይሄ ፊቴ ተቃጠለ። በፈንጂ ነው? አዎ በፈንጂ ጎርጉሮ። እሱ ግን ይሄ ጎሮሮን ቆርጦ ጣሉ። በዛ ከዛ በኋላ ወደ ምን አደረግን? ለጦሩ እጅ መስጠት አለብን አለን እኛ የተረፍን። ምክንያቱም ጦሩም እኛን ይገላል፣ ሻዕቢያም እኛን ነው የሚገለው። በመካከል ነበረ። ግን ወደ ጦር ካምፕ ሄደን እጅ ሰጠን። እዛ ሰጠን። እኛ ኢትዮጵያውያንን ከመሀል ሀገር የመጣን ነን ብለን እዛ ለነሱ ስናመለክት እዛም ሊገሉን ተነሱ። ግን ከጦሩ ውስጥ ከደቡብ የሆነ አንድ የጦር ሰራዊት አባል እኔ አላውቀውም፣ ግን እሱ ያቀኛል። ይሄ እኔ ያውቃለሁ፣ ይሄ ደቡብ ሰው ነው፣ እንደዚህ ነው ብሎ ስናገር እግዚአብሔር አወጣን። አስተማሪዎች ናችሁ? ጠቅላላ ኢትዮጵያኖች ናቸው አይደል? ኢትዮጵያውያን ሲቪል እንጂ ወታደሮች አይደለንም። ከዛ ብዙ በአጠቃላይ 64 መምህራን ናቸው የሞቱት በዛን ጊዜ። 2 ወር ከ17 ቀን ካምፕ ተቀምጠን ከዛ በኋላ እድገት በህብረት ታውጆ ነበረ። እኔም የተመደብኩት ኤርትራ ውስጥ ሰናፌ በሚባለው ቦታ በአዝማችነት ተመድቤ ነበረ። ጦርነት ስለሆነ ወደ መሀል ሀገር እንድንመለስ ተደረገ። ወደ መሀል ሀገር ከተመለስን በኋላ እድገት በህብረት ዘመትን። ከዛው ተነስተን እንግዲህ የማስተማር ስራውንም እንግዲህ ወደ ሌላ ስራ ገባል። ጋሽ ዘገየ ሳልጠይቅ ያለፍኩት እዚህ ጋር አያይዤ ለምፈልገው አስተማሪ በነበርክበት ጊዜ በዛ ሰዓት ጋብቻ ፈጽመሃል? በዚያን ጊዜ እንደ አጋጣሚ እሱንም በደንብ መንገር አለብኝ። በ1964 ዓመተ ምህረት ላይ ሰርግ ነበረ፣ የጓደኛዬ ሰርግ ነበረ። ሚዜ ሆኜ እንዴት እንደተገናኛችሁ? እንዴት እንደተገናኘን ከአዲስ አበባ አለታ ወንዶ መጠን። እሱም የሚያገባው የእሷ ዘመድ ነው የሚያገባ። አሁን እዛ ላይ እንግዲህ እኔም ሚዜ ነኝ፣ እሷም የዛ ሚዜ ናት። ከዛ አጋጣሚ ሆኗል። አጋጣሚ ተገናኘና እንግዲህ ሙሽራ ገለጥ አድርጋችሁ ሙሽራውን ለዩ ሲባል እንዲህ እኔ ስገልጽ እሷን አየሁኝና
አንቺን እኔ ያገባሻለሁ አልኩኝ። ይዘው ሲሉ አለችና አንገቷን ነው ደስ የሚለው። በጣም የሚገርም አልኩኝ። በዛ ተለያየም። መጨረሻ ላይ እንግዲህ አለታ ወንዶ እንደገና እኔ በአስተማሪነት ተመልሼ አለታ ወንዶ መጣሁኝ። ከዛ አለታ ወንዶ ያለው ከዛ እንደገና ደግሞ ይርጋለም ሄድኩኝ በማስተማር አሁንም ከይርጋለምም እንደገና ወደ አዲስ አበባ ሄድኩኝ። አዲስ አበባ ሆኜ እድገት በህብረት ከወጣም በኋላ አሁን ስንመደብ ምድብ ጣቢያ ያለው አለታ ወንዶ ከተማ ውስጥ ነው። አለታ ወንዶ ምድብ ጣቢያ አለ። አሁን ዘመቻው በ68 ዓመተ ምህረት ሲያልቅ እኔ ምን ሆንኩኝ? እዛው ምድብ ጣቢያ ላይ ቆየን። አስተማሪዎች መጠበቅ አለባችሁ፣ ዘመቻው ሊቀጥል ይችላል ሲባል እዛ ሆኜ አንድ ቀን መንገድ ላይ ስንሄድ እሷ ከእህቷ ጋር ወደ ሱቅ ትሄዳለች። እኔና አንድ ጓደኛ አብረን ደግሞ ቡና ጠጥተን ስንመለስ እሷ ናት እቺ እሷ ናት ወይስ አይደለችም ያልኳት እያልኩኝ ስመጣ እሷም እኔን ታየኛለች። ስታይ በቃ እንትን አልኩኝ። አንቺ የተነሽ ነሽ አልኩኝ። አዎን አለች። ከዛ ቆመን እንትን የት ነው ቤታችሁ አልኩኝ። ይኸው አጥር ግቢ ውስጥ ቆርቆሮ አጥር የታጠረበት ነው አለች። አድራሻውን ማወቅ ነው የፈለግከው? ምክንያቱም አድራሻውን ለማወቅ ነው። አሁን እንግዲህ ችግር ነው። የእኛም ደግሞ ምድብ ጣቢያው ከነሱ ቤት አይርቅም። ከዛ ሆኜ በነጋተው እነሱ ጋር ቤት ከጓደኛዬ ጋር ሄድን። ደግሶ በቃ ደሱ ደግሶ የገሪት ሚዜ ይመጣል ብሎ የዛቼ ያገበችዋ የዛ ሚዜ ይመጣል ብላ እሷ ነግራ አባቷም እናቷም ይጠብቃሉ። ስንሄድ ሌላ ነው ግብዣው፣ ሌላ ነው። እነዚህ አዳሪ ናቸው አሉ። አዳሪ እንግዲህ አንተ ታውቃለህ፣ የተሻለ ኑሮ አዳሪ በአዳሪ ቤት ገብተን መብላት መጠጣት ደግሞ የሚልም ደግሞ አለ እና እንደዛ ሆነ። ከዛ በኋላ ተነጋገርንና በቃ ሽማግሌ እንድልክ በቃ እሷም እሺ አለች። እኔም ሽማግሌ ላኩኝ እና እንግዲህ ትንሽ እንግዲህ በዚያን ጊዜ እነሱ የተለዩ ሰዎች ነበሩ። የከበርቴዎች ናቸው፣ ሀብታሞች ናቸው እና ትንሽ አንገራገሩ። ሲያንገራግሩ እሷን ጠየቅኩኝ። አንቺ እኔን ነው የምታገቢ ወይስ አባትሽን ነው የምታገቢ አልኳት። እሷ ደግሞ አንተን ነው ማገባ አለች። እናንተ በመካከላችሁ ላይ ኦልሬዲ ተሰመታችሁ አልቋል እኮ አልቋል፣ ሁሉም ነገር አልቋል። እና ከዛ ቀጥሎ እንግዲህ ምን ሆነ? እኔ ወደ አስመራ እንደገና ወደ አስተማሪ ሆኜ ከሚሄድ አስተዳዳሪ መሆንን ተጠይቄ ነበረ በመንግስት። ሲጠይቁኝ እኔም አስተዳዳሪ ምን እንደሆነ አላውቅም፣ ስራውን አዳሪ መሆናቸውን እማውቃለሁ። ስለዚህ እኔ እንዴት እዛ ቦታ ላይ ይቀመጣለሁ ብዬ እምቢ አልኩኝ። እምቢ ስል ማስጠንቀቂያ ተላከ። እምቢ ካል በማን ነው? በደርግ ነው ይሄ? በደርግ ነው። በደርግ ማስጠንቀቂያ አስተዳዳሪ ካልሆንክ ላይ ትወድቃለህ ነው። እና በኋላ አንድ ሰው ነበረ፣ አረ እንዲህ ከሆነ አንተ እምቢ ካልክ ወይም ያስሩሃል ወይም ይገሉሃል አሉኝ። አሁን ከነሱ ሸሽቼ አለታ ወንዶ ኦዶ ሻኪሶ ጀምጀም አውራጃ አዛውሩኝ ብዬ ተዛውሬት በእኔ ቤት መደበቄ ነው። ከዛ በአጃቢ እንዲመጣ ተባለ። ሄድኩኝ ክፍለ ሀገር ሄጄ ከዛ በኋላ ለምንድን ነው እንደዚህ ብሎ
እኔ አይደለም ከላይ ታዝዤ ነው ብሎ ይነግራሉ። ጀነራል ደስታ ገመዳ ይባላሉ፣ የክፍለ ሀገሩ ዋና አስተዳዳሪ። እኔ አስተማሪ ነኝ፣ ስለ አስተዳደር የማውቀው ነገር የለም አልኩ። እኔ ማንኝ አለ። እኔ እኮ ጦር ሰራዊት ነኝ፣ ማስተዳደር አልችልም። የሀገሪቷ ሁኔታ እኔንም አንተንም ጠይቋል። ስለዚህ አለ እሺ ብለህ ትቀበላለህ ወይስ አትቀበልም? እኔ ደግሞ የአጎቴን ልጅ የሚያገባ እዛ ውስጥ ይሰራል። አረ እሺ በል አለኝ። ማመልከቻ አሁን በገዛ እጅ ጽፌ አምጣ አለ። ተቀብያለሁ ብለህ ጽፌ አምጣ አለ። አሁን እኔ በጣም ግራ ገባኝ። ያ ግድ የለም እኔ እንዴት እንደምጻፍ አላውቅም። ማመልከቻ የቢሮክራሲ ማመልከቻ አላውቅም። ከዛ በኋላ እሱ ጻፈና ሰጠኝ። ኮፒ አድርጌ ሰጠውኝ። ወዲያውኑ በቃ ደብዳቤ ተሰጠኝ። ወደ አስተዳዳሪነት ስራ ስገባ መጀመሪያ እሷን አማከርኩኝ። አስመራ አስተማሪ ሆኜ መሄድ ይሻላል ወይስ አስተዳዳሪነት ብዬ ብል አይ አስተዳዳሪነቱ ይሻላል አለች። እሷ ምርጫው አልተጋባንም፣ ግን ያው እኛ ግንኙነት አለን እና እንግዲህ እንዲህ ሲሆን እኔም ወደዛ እንግዲህ አልወደድኩም፣ ግን ገባሁኝ። በዛ ገጠን። መቼ ነው ህጋዊ ጋብቻ የፈጸማችሁት? ህጋዊ ጋብቻ የፈጸምነው በ1970 ዓመተ ምህረት ነው። ግን ከዛ በፊት ጋብቻ ኦልሬዲ ፈጽመናል፣ ጨርሰናል። አብረን አንድ ቤት አልሆንም እንጂ ኦልሬዲ እንተዋወቃለን። እኔም ያለ እሷ እሷም ያለ እኔ ብለን በቃ ኖርና ያን ስንቆጥር ወደ 52 ዓመት አካባቢ ይሆናል። ያንን አልደመርንም። ተወቃነታችሁ 52 ዓመት ገደማ። እሱን አልደመርንም። እኛ ግን በህጋዊ የተጋባንበትን በቃ ይህንን ነው የወሰድነው። ግን ቴነሽ እኔ ነው አንቺን እንጂ ጫን ብዬ በጠይቅ የተሻለ ይመስለኛል። እንዴት ነው ግን መጀመሪያ እሱ ወደ ቤት ሲመጣ ምንም አልመሰለሽም? በልቡ ፍላጎት አልነበረም ወይስ እንዴት? ዝግጁ ነበር? በዛን ጊዜ እኮ ዘመኑ ራሱ ትንሽ የዋህነት አለ። እንዳሁኑ እንደዚህ እንትን ያለ ፍጥጥ ያለ አይደለም። እሺ ሲጠይቅ ምን ስሜት ተሰማ? ያው ስለ ትዳር ሲጠይቅ ብዙም እንትን ትዳር ምን እንደሆነም ትርጉሙም ባይገባም እሺ ነው ያልኩት። በቃ ከዛ በኋላ እንግዲህ ትዳር ብለን እንግዲህ እንድንይዝ ተነጋገር ወሰን። ከዛ በኋላ በድግስ በምናምን የተዘጋጀ ነገር ነበር አልነበር? ማለት መልስ ብቻ ነው የጠሩት። መልስ ነው የተጠራው። መልስ ብቻ። ወላጆቹም በጣም ተቆጡ፣ አበዱ። ሰርግ ለምን አልሰረግንም ነው? አዎ በጣም ብልጦች ናቸው። እንደውም አላስፈላጊ ወጪ ነበር የሚሆነውና እውነት በዚህ በትዳር ዓለም ስትቆዩ በጋራ ያፈራችኋቸው ፍሬዎች አሉ። ስንት ልጆች አሏችሁ? እኛ 4 ልጆች ነበሩ። አሁን ያሉን 3 ናቸው። ታላቅ ልጃችን በእውነት በጣም 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 የምንወደው ተምሮ ሐኪም ሆነ። ከሆነ በኋላ መጥፎ ቦታ መደቡት። በዛ ሄዶ በቃ በብሬን መላሪያ ታሞ ሆስፒታል መጣ፣ ሞተ። ነፍስ ይማር ነው የሚባለው። እና በጣም በጣም አዘንን። በጣም ነው ያዘንኩኝ። እኔ በውጪ ኬንያ ናይሮቢ እያለው ነው ይሄ የሆነው። እኔ 4 ልጆችን ለሷ ትቼ ነው የመጣሁት። ወደዛ እንገባለን።
እንግዲህ የዚህን ያህል በትዳር ቆይታችኋል። ቅድም እንዳልኩት ትዳር ኮሶም አይደለም ማርም አይደለም። ለምሳሌ አሁን ኮሶ እንዲያሸረር ብለው ኮሶ መራራ መሆኑ ሲታወቅ በማር ተጠቅልሎ ይሰጣል። ያ ማለት ሁለቱም አንዱም ጣፋጭ ነው፣ አንዱም መራራ ነው፣ ግን ፈዋሽ ነው እና የትዳር ረዥም ቆይታው በተቆየ ቁጥር ደስታን፣ ፍቅርን እያመጣ ይመጣል። በዚህ የትዳር ዘመናችሁ የገጠማችሁ ክፉ ነገር? አዎ፣ በእርግጥ እኔ እሷን ካገባው ወዲህ እኔ በጣም ወዳታለሁ። በእውነት በጣም ነው። እሷ ደግሞ ሁልጊዜ እኔ ባጠፋ እኔ አጥፍቻለሁ ነው የምትለው። በጣም የሚገርመው አንዳንድ ጊዜ በዚያን ጊዜ እኔ አጥፍቼ አንቺ እንዴት እኔ ያጠፋሁት ያለ ስል ሁለታችን እሳት ከሆንን እንዴት ይበጃል ትላለች። እና ያ ነው በእኛ እንጂ መጥፎ ነገር በእኛ በትዳር ላይ ሌላ ነገር የለም። በእውነት እኔም በጣም ወዳታለሁ፣ አከብራታለሁ። ያለ እሷ ለእኔ ሌላ ሴት ያለ አይመስለኝም። እና እንዲያ ሆነን እያለን እንግዲህ መጨረሻ ላይ ያ የደርግ መንግስት ሲወርቅ እኔ አገር ጥዬ ወጣሁኝ። ስወጣ 4 ልጆች በቃ ለእሷ ጥዬ ለእሷ 4 ልጆች ስጥን የ1 ወር ደመወዜን ብቻ ለእሷ ሰጥቼ ቆጥበሽ ብዬ የ1 ወር ደመወዝ ብቻ ይዤ ወጣሁኝ እኔ እና ኬንያ ገባሁኝ። በቃ ከልጆቼ ጋር እሷ በጣም ከባንክ ተበድሬ ቤት ሰርቼ ነበረ። ያ ቤት የነበረውን ተከራይቶ የነበሩ ነበሩ። ከዛ የባንክ ዕዳ ስንከፍል ቆየን። ስንቀፈቅፍ ሳልቅ ወጣሁኝ። እነሱን ደግሞ እነዛ ያሉትን እንዲወጡ አድርገን ልጆቼንና እሷ እዛ እንድትሄድ አድርገን ቤታችን ሄደች። ያችን ቤት ይዛ ብቻዋን ነበረች። ግን እግዚአብሔር ይመስገን የአካባቢ ሰዎች ክርስቲያኖች አሉ። ከነሱ ጋር እኔ ብዙ ግንኙነት ነበረኝ፣ ብዙ እንትን ነበረኝ። በዛ ምክንያት እነሱ አቅፎ ይዞ እሷንም እየደገፉ እነሱ አቆዩዋቸው ብዙ ጊዜ እንግዲህ 25 ዓመት ለ25 ዓመት ተለያይተን እና ለ25 ዓመት ደግሞ ልጆቹን ትከታተል የነበረው እህቴ ነሽ? እሷ ናት። እኔ በደብዳቤ ብቻ ነው የሚገናኘው። ናይሮቢ ሆኜ ትንሽ ሱቅ ከፈትኩኝ። እኔም ሱቅ ሆቼ ከዛች የማገኘው ለነሱ ነው የሚልከው። በነዛ ስደጉም ከዛ በፊት ግን 6 ዓመት ሙሉ ምንም ነገር አልነበረም። በኬንያ ውስጥ እያለ ምንም ስራም የለም ምንም የለም። ገንዘብ ብድር ብሰጥ በተባበሩት መንግስታት በደዚህ በዩኤንኤችሲአር በሌላም ድርጅት እንትን ሲፈለግ ስራም ቢፈለግ በጣም ኬንያ ምክንያቱም ስራ ጥማት ነው። በዛ ማግኘት ብዙ ኢትዮጵያውያኖች ህይወት የከፈሉበትና የተሰደዱበት የስደት ዓለም ነው። ብዙ ስቃይ መከራ ነበር። አንድ ኬንያዊ ረድቶኝ ነው ያችንን ሱቅ የገዛልኝ። አንድ ኬንያዊ ትልቅ ሰው ነው። ኢሚግሬሽን ሲሰራ የነበረ ጡረታ የወጣ ሰው ነበረ። እንደው እግዚአብሔር አሳየኝ ብሎ እሱ መጥቶ ፈልጎኝ ወደ አንቺ ልምጣና እህቴ ነሽ 25 ዓመት ተለያይታችሁ ስትኖሩ ለብቻሽ ልጆቹን ነው 25 ዓመት ስትቀመጪ ያለፍሻቸው ችግሮች የሉም? ደስታዎች የሉም? እንዴት ብታጋሪ ነው? ምክንያቱም ለሌላው የሚጠቅም ነው። በአሁኑ ዘመን እንደምትመለከቱ ትዳር በሳምንት ውስጥ የሚፈርስበት ጊዜ ነው። ከተጋቡ በኋላ ሰርግ በተሰረገ ማግስት የሚለያዩ ሰዎች የበዙበት ነው። ብዙ በዚህ ባለን ማህበረሰብ ውስጥ በመላው ዓለም ላይ
ለትዳር የሚቆዩ ሰዎች ጥቂት እየሆኑ ነው የመጡት እና የእናንተን አርአያነት ተከትለው ቢሄዱ እስቲ ያለሽን ደስታም ሆነ ሐዘን በ25 ዓመት መለያየት ምን የገጠመሽ ነገር እንዴት ነበረ? እስቲ መቼም አሁን እዚህ ላይ በዚህ ሰዓት ሲታወስ እና ሲነገር ነገሩ በጣም ቀላል ነው። ቃላቶቹ በጣም ቀላል ነው። ቀን በቀን ሲታለፍ ያለው ችግር ከባድ ነው። በእርግጥም ያቺ ቤት መኖሯ ደግሞ ለእኛ ብዙ ነገሮቻችንን ሸፍናለች። አሁን በዛ በቤት ሳሎኑን አከራይ 60 ብር ነው ሳሎኑ አከራይቼ፣ ከዛ የልጆች መኝታ ቤት አለ፣ እንደ ሳሎን እንጠቀማለን። መኝታ ቤት አለ ሌላ ትልቅ፣ እዛ ውስጥ ሁላችን አራታችን ከኔ ጋር 5ታችን እዛ እንተኛለን። እና እንደዛ ያን በዚህ መካከል እንግዲህ ለመኖር ያው ሰርቼም ለማግኘት ጥረት እያረኩ ነበረ። ያው የሚሰራ አንዳንድ ነገር እንጀራ እየጋገርኩኝ ሆቴል ቤት የሚረከበኝ ስጋ ቤት ነበረ። ጧት መጥቶ ይወስዳል። ያም በጣም አስቸጋሪ ነው። በጣም እና ያንን ሁሉ ሳሳልፍን ከዛ በኋላ የቤተ ክርስቲያን አባቶች ያው ሁሉም እዛው ሀገር ስለኖርኩኝ ያውቃሉ ታሪኩን በሙሉና እንደው እዛ በአገልግሎት መልክ እዛ እንድሰራ አረጉኝ። ጌታ ይባርካቸው። በዚህ አጋጣሚ የቤተ ክርስቲያን ሽማግሌዎችን ምእመናኑ ሁሉ እና እዛ አገለግላለሁኝ። የተወሰነ ቀለብ ይሰጡናል። በዛ አይነት ሁኔታ እንግዲህ ልጆችም ተማሩ። ያው ልጁም ጎበዝ ነበረ። መቼም ያው አልሆነለትም እንጂ እንደዛ እያሉ ተምረው ትምህርታቸውን ጨረሱ። እና ነገሩ አሁን ላይ ቀላል አይደለም። በጣም ቀላል ከባድ ነው በእውነት። ልጅ ራሱ ማሳደግ በጣም ከባድ ነው። አዎ። እና እግዚአብሔር ይመስገን እንደዛም ሆኖ ግን እግዚአብሔር ረድቷቸው ያሉትም አሁን ያሉትም ቢሆኑ ያው ወደ ጌታ ሄደውም ቢሆን ስራ ይዘው ነበረ። እና እንደዛም ሆኖ ትንሽ ከዚህኛው ጊዜ ደግሞ ያኛው ጊዜ የሚሻል ይመስለኛል። አሁን ላይ እንትን ሲለው ልጆች በዚህኛው ሳይሆን በእኛ አገር ልጅ ማሳደግ በጣም ከባድ ነው። በዚህ ከባድ ነው። በዛ ደግሞ ያው ብዙ ጊዜ ተምረው ራሳቸውን ለመቻል ያው በልጆችም ችግር አለ እና ከዛ ሁሉም አልፎ እግዚአብሔር ረድቷቸው እነሱም ያው ስራ አግኝተው ተምሮም ስራ ማጣትም አለ ስራ አግኝተው እንደዛ እያል እስከዚህ ሰዓት ድረስ ደርሰናል። እና ከባድ ነው። በአሁኑ እንዲህ ሲወራ በጣም ቀላል ይመስላል። ቀላል አይደለም። እለት እለት የምናሳልፈው ህይወት ከባድ ነው። ልጆችን ደግሞ መያዝ ማለት ከባድ ነው። በቤት ማቆየት ማለት ከባድ ነው። እንግዲህ ከቤትም ይወጡ አሉ ስንቶቹ። አዎ ያ ሁሉ ከባድ ነው። ግን መጀመሪያ እግዚአብሔር የሰው ልጅ ይርዳ። በቃ እግዚአብሔር ከረዳ ሁሉም ነገር በሰዓቱ ይሆናል። የሚያስችልም ነገር እግዚአብሔር ይሰጣል። አዎ ዋናው እግዚአብሔርን መያዝ ነው። እዛ ላይ እኔ የሚጨምረው አለ። በእርግጥ እኔ የቤቱን ዕዳ ከፍዬ አልጨረስኩም። ወጣሁኝና አንድ ሰው ነበረ፣ በጣም የሚወደኝ ሰው ነበረ። የሱ ወንድሙ ለእኔ ደብዳቤ ጽፎ እገሌ እሱን ለምን ወጣ እያለ ሁልጊዜ ስለ አንተ እንትን ይላልና ይሄን ቤቴን አሁን በጨረታ ሊሸጡ እየተነገረ ነውና ለሱ ጻፍለትና እስቲ እሱ የቤቱን ዕዳ ሊከፍልልኝ ይችላል አለ። ጻፍኩለት። ጽፌለት በጣም ጥሩ ሰው ነው። በጣም የሚወደኝ ወዳጄ ነው። እሱ የባንኩን ዕዳ እሷን የእህቱን ልጅ ልኮ በባዶ ቼክ ላይ ፈርሞ ዕዳውን እዛ ላይ በሙሉ ክፈልና የቤቱን ካርታ ለእሷ ስጥ ብሎ ሰጣ። እሷን መጥቶ ይዞ ሄዶ ባንክ ሄዳ ያንን
ያ ግለሰብ ከፈለ። ጓደኛ የምታውቀው ሰው ከፈለ። የሚገርም ነው። እንደዚህ አይነት ሰው ማግኘት አስቸጋሪ በጣም እንጂ በጣም ማንም የኔ ወንድሞቼ ምኖቼ ምንም ለእኔ ያደረጉልኝ ነገር የለም። ግን ያ ሰው ስሙ ብርሃኑ መና ይባላል። ፋርማሲስት ነው። ትልቅ ሰው ነው። በእውነት ጓደኛዬ ነው። ያንን ከፈለ። እግዚአብሔር ዘር መንዘሩን ይባርክ። ሌላው ደግሞ እሷ አሁን ያለችው ቤተክርስቲያን ውስጥ እሷ የመስተንግዶ ኮሚቴ ሰብሳቢ ናት። ሰብሳቢ ሆኖ አድርጎ እነሱ በምክንያት እሷን ለመርዳት በወር የተወሰነ ገንዘብ እየሰጧት ለልጆች ቀለብ እንደሆን እነሱን አቅፎ ይዞ እንዳይበተኑ ያደረገው የቃለ ሕይወት ቤተክርስቲያን የወላይታ ሶዶ ቅርንጫፍ እግዚአብሔር ይባርካቸው። ትልቅ ነገር ነው የሰሩት። ትልቅ ነገር ነው የሰሩት። እግዚአብሔር ይባርካቸው ነው የምንለው። እሷ ግን ያሳለፈችው መቼም ሰው ይችላል፣ ሰው ይችላል። እኔ ነፍሴን ይዤ ወጣሁኝ። እሷ ግን 4 ልጆች ይዛ ራሷ 5 እንዴት እንዳሳለፈች ስታሰብ በጣም ከባድ ነው። ግን ጋይ ዘገየ አንተ መምህር ሆነ ሰርተሃልና የእናቶችና የሴቶች ችግር ይገባሃል። 5 ዓመት በሙሉ ተለይተህ ስትኖር ከሷ በህሊና ውስጥ የረሳህበት ቀን አለ? ያላሰብከት ቀን አለ? ሁልጊዜ እያለቀስኩ ነው ወደ እግዚአብሔር ስጸልይ፣ እያለቀስኩ ነው ሁልጊዜ እያለቀስኩ ለልጆች ለነሱ። ሰው እንኳን ለትራንስፖርት ብሎ ገንዘብ ሲሰጠኝ እኔ ማደርገው ምንድነው ለነሱ በመስቀል ጊዜ፣ በዘመን መለወጫ፣ በገና ጊዜ ሁልጊዜ ልብስ ገዝቼ ደብተር፣ እስክሪብቶ ሁሉ ገዝቼ እልካለሁ። ይሄ እኔ እንደውም ብዙ ጊዜ ወደ 9 ዓመት ከሞላ በኋላ ነው ሶዳ ለስላሳ ገዝቼ መጠጣት የጀመርኩት። አልጠጣም ነበር። ምክንያቱም ሰው በሰጠኝ ገንዘብ ሁሉ ወደ እነሱ ነው ማዞረ። ግን አንድ ነገር በባህላችን ብዙ ያልተለመደ ይሆናል። እንግዲህ 25 ዓመት ተለያይታችኋል። እንግዲህ አሁን 50 ዓመት ሆናችኋል። ከ5 ዓመት በኋላ እንዴት ተገናኛችሁ? በጣም ጥሩ ነው። ከ9 ዓመት በኋላ አንድ ጓደኛዬ አለ በኤንጂኦ የሚሰራ ለእኔ ባለቤቴ አንተ መታ አይታ ትሄድ ብሎ ገንዘብ ሰጠኝ። እኔም ላኩላት ገንዘቡን። ልኬ በአይሮፕላን እንድትመጣ ልኬ እሷ ችግሯን ስለምታውቅ በሞየሌ አድርጋ እኔ በአይሮፕላን እንድትመጣ የላኩትን ገንዘብ ምን አይነት ጉደኛ እንደሆነ ስለምታውቅ በባስ ኬንያ ድረስ ስትመጣ መንገድ ላይ ብዙ እንግልት ደረሰባት። እግዚአብሔር ስለዛ ደግሞ አንድ ሰው አንድ ፓስተር ከሞያሌ ወደ ናይሮቢ የሚመጣ እግዚአብሔር አገናኘ። ከሱ ጋር ሆና ናይሮቢ መጣች። 2 ወር ከኔ ጋር ቆየች። አትሄጂም አልኩኝ። እኔ አንድ እጄ ላይ ደርሰሻል። በቃ አልኩኝ። በቃ አልኩኝ። ልጆቻችንም ወደዚህ ይምጡ አልኩኝ። እንዲህ ስል ደግሞ የስደተኛ ልጆች አባቶቻቸው ወላጆቻቸው ኬንያ ያመጧቸው ምን እንደደረሰባቸው አውቃለሁ። ስለዚህ ልጆች ይሄንን ማየት የለባቸው፣ ይሄ መድረስ የለባቸው። በይ አንቺም ሂጂ። ተመልሳ እንድትሄድ አደረግኩኝ። እና ምንድን ነው ተቸግሮ አንድ ተረት አለ። እኛ ሰው ስተርት
ገሎ የሚያውቅ ፈረስ ጉቶ አይቶ ይበረግጋል ይላሉ። ገሎ የሚያውቅ ፈረስ ጉቶ አይቶ ይበረግጋል። እሷ ገንዘብ ምን ያህል እንዳስቸገራት ለምን በአይሮፕላን አልመጣሽም ስል እሷ ምን አለች? ይሄ ገንዘቡ መቆጠብ አለብኝ ብዬ ነው ብለች። ግን በኋላ ስቃይ ደርሶባት ነው ናይሮቢ ድረስ የደረሰችው። በኋላ ግን እንደገና በአይሮፕላን ናይሮቢ ሞየሌ ድረስ ላኳት እና ከዛ በኋላ ኢትዮጵያ በአውቶቡስ ሄደች። እናንተ እንግዲህ ለ25 ዓመት ተለያይታችኋል እና ከ5 ዓመት በኋላ ያው ቀደም ሲል እንደገለጹልኝ ወደ ኬንያ እንዲመጡ ተደረገ ወይስ በቀጥታ አንድ ላይ ተያይዛችሁ መጣችሁ? በጣም ጥሩ ጥያቄ ነው። ምንድነው እኔ ስፖንሰር አጥቼ ተቸግሬያለሁ እና ኬንያ እያለ ማለት ኬንያ 22 ዓመት ነው የተቀመጥኩኝ። ብዙ ቦታ አመልክቼ ውርቅ እያደረጉ ሲያስቸግሩኝ በቃ ዝም ብዬ ተቀምጬ ነበረ። አንድ ሰው የኔ ጓደኛዬ እንደዚሁ አባት ሆኖ አሜሪካ ይሄዳል። ያንተ ጓደኛ? የኔ ጓደኛ አባት ሆኖ እሱም እንደኔ ተዘግቶበት እኔ አባት ሆኜ አልሄድም ብያለሁ። እኔ ስሜን ቀይሬ አልሄድም በስሜ ካልሆነ አልኩኝ። መጥቶ ጠይቆኝም በኋላ ባለቤትን ልጆችን አስገባለሁ ስል አይሆንም አሉ። እኔም አይሆንም አልኩኝ። እነሱ ከሌሉ የኔ አሜሪካ መግባት ወይም ካናዳ ማምጣት መንግስተ ሰማያት መግባት አይደለም እንዴ ብዬ አልኩኝ። በኋላ ያ ጓደኛዬ መጣና እዚህ ሳውዝ ዳኮታ ነበረ። አንድ ልጅ እዚህ ደግሞ ኦርቶዶክስ ናት። እሷ እህቷ የዛ ሳውዝ ዳኮታ ቤተክርስቲያን አለ። የዛ ቤተክርስቲያን ፓስተሩ ባለቤት ናት። እቺ ደግሞ የፓስተሩ ባለቤት እህት ናት እዚህ የነበረችው። እሷ እህቷን ለመጠየቅ ሳውዝ ዳኮታ ሄዳ ቁጭ ብሎ ይሄ ጓደኛዬም እነሱ ቸርች አብሮ ያመልካሉ። ያቺ ልጅ ደግሞ የዛ ፓስተሩ ባለቤት ካምፕ እያለን ናይሮቢ ካምፕ እያለን እሷ ዘማሪ ናት። እኔም የጸሎት ቡድን መሪ ነኝ። እሷ ቀደም ብላ ወጣች። አሁን ያ ጓደኛ ሄደና እንደ አጋጣሚ ከነሱ ጋር ይገናኛል። ሲገናኙ እቺ ደግሞ እህቷን ለመጠየቅ ትሄዳለች። ስሟ እንግዲህ በጣም የሻረግ አለሙ ትባላለች። እዚህ የቤት ቁጥሯ ሁሉ እኔ ጋር አለ አሁን እና ሲነጋገሩ ያቺ ደግሞ ያንን የወጣውን ጓደኛዬን ያቺ ዘማሪ የነበረችው እገሌ ወጣ ወይ ያለች ትጠይቀዋለች። አሁን ስትመጣ ጋሽ ዘገየ ወጣ ወይ ብላ ትጠይቃለች። አይ እሱ ስፖንሰር አቶ አልወጣም ይላታል። እቺ ከናይሮቢ ካናዳ የሄደችው የምታውቀው ሰው ካለ የእኛ ቸርች ስፖንሰር የሚያደርግ እኔ ለአንድ ዓመት በቤቴ ለማቆየት ፈርሜ አብዳቤት ልክላቸዋለሁና ስሙንና አድራሻውን ስጡኝ አለች። በጣም የሚገርም ድንቅ ነው። ሰጧት። ካናዳም ተመለሰች። 2 አብዳቢት እንዳንተ የተቸገረ ሌላም ካለ ብላ ከገንዘብ ጋር አታውቃኝም። በጣም ይገርም ነው። ስሟን ብቻ ነው እንጂ አሁንም መልኳናና በስልክ እንገናኛለን። ያቺ መታ ኦርቶዶክስ ቸርች ነው እኔን ስፖንሰር ያደረገ። እሷ እኔ በ1 ዓመት በቤቴ አቆየዋለሁ፣ ስራም እስኪይዝ ድረስ ስራ አፈላልጋለሁ ብላ ፈርማ ከዛ በኋላ ላከች። እኔም ፎርሙን ሞልቼ ላኩኝ። ከአንዴ 2 3 መላኪያ ያጥረሃል እያለች ገንዘብ ልካልኝ። የኦርቶዶክስ ሃይማኖት ተከታይ የኦርቶዶክስ ሃይማኖት የምትኖረው እዚሁ ነው? እዚሁ ነበረች። ስትሆን 3 ዓመት ተኩል ጠብቃሉ። እሺ ብዬ ስጠብቅ
3 ዓመት ተኩል ሳይሆን ጠሩኝ። ከነዛ ኤምባሲ ጠራኝና ኢንተርቪው ሲደረግ የኔ እንትን ከካምፕ ስወጣ ከካምፕ አስወጡኝ። ምክንያቱም የኬንያ መንግስት ለእኛ መኖሪያና መስሪያ ፈቃድ ሰጥተዋል። ከዛ ስንወጣ በቃ ከካምፕ ወጥተን እንትን ስንል አሁን እሷ የላከችውን እንትን ዘጥቼ 1 ዓመት ከ8 ወር ሲሆን ጠሩኝ። ሄድኩኝ። ደግሞ ከካምፕ ስንወጣ የተሰጠን እንትን ለሪሴትልመንት ኤሊጂብል ብሎ ነው የሰጡን። ብቁ አይደሉም ብሎ ነው የሰጡን ወረቀት። እኛ ምክንያቱም አሜሪካ፣ ካናዳ፣ ሌሎችም እኛን እንድንሞት እንድናልቅ ነበረ የወሰኑት። ግን እኔ ያንን ወረቀት ይዤ ሄድኩ። እግዚአብሔር ካለ እሄዳለሁ፣ ማንም አይከለክለኝም ብዬ ኢንተርቪው ተጠራሁኝ። ገባሁኝና አብዳቢትን አሉ ይህንን እንትን ሰጠውኝ። ለምን አላሳደስክም? ለምንስ ይሄ እንትን ይላል አለች። ማን ይሰማኛል አልኩኝ። ማን ይሰማኛል? እዛ መግባትም አልችልም አልኩኝ። በእውነት ነው የምልህ፣ ድንቅ ነው። የማይገባውን ወረቀት ወሰደችና ወደ ጓዳ ገባችና 2 ፎርም ይዛ መጣች። ይሄንን እዛ ሄደ ስራ ሰርቴ ትከፍላለህ፣ የካናዳ መንግስት ለአንተ ሎን ይሰጣል፣ የትራንስፖርትና የጤና ምርመራ ብላ አለች። እኔም ሰርቼ እከፍላለሁ አልኩኝ። እንኳን ኮንግራጁሌሽንም ብላ አልጨበተችኝ። በቃ እኔ በቃ ያችን በመፈረመ ማለፌን ስላረጋገጥኩኝ ቆየሁኝ። ስቆይ ደግሞ እሷ እግዚአብሔር ስለዳት ባለ አግብታ ደግሞ ሳውዝ ዳኮታ ትሄዳለች። እቺ ልጅ ማን ይቀበለኝ? እዚህ የሚቀበል የለም። መሰረት ኢንተርቪው ከቀረብኩ በኋላ ኬንያ ምን ያህል ቆየ? ኬንያ ከዛ በኋላ 10 ወር ቆየሁኝ። ከ10 ወር በኋላ ነው ወደዚህ የመጣኸው? ከ10 ወር በኋላ 22 ዓመትን ጨርሼ በቃ ናሴ 14 2012 እዚህ ገባ። ለአንድ ዳደረኩኝ። አንድ ሰው ነበረ እዛም ስደተኛ የነበረ ነው እዚህ የመጣው። ለሱ እንዲህ ሆኛለሁ አለ። እኔ እቀበልሃለሁ አለ። መጥቶ ሌሊት ተቀበለኝ። በእንዲህ ያለ ሁኔታ በ2012 ኦገስት 14 እዚህ ገባሁኝ። ግን ምንድነው ስትገቡ ተለያይታችሁ ነው? አሁን እኮ እዛ ልመጣ ነው። ከዛ በኋላ እዚህ ስመጣ ደግሞ 1 year ዊንዶ ፕሮግራም አለ። ሰው ከቤተሰቡ መጋበዝ ይችላል አሉኝ። እኔ ደግሞ ሞላሁኝ። እሷንም ልጆችን 4ቱንም ሞልቼ ላኩኝ። ልጆቼ ደግሞ 21ዷ የ3 ወር ልዩነት ነበረ የመጨረሻ ልጄ። እሷንም እምቢ አሉ። እነዛንም ከ21 ዓመት በላይ ነው እድሜያቸው። ስለዚህ በኖሚኒክ ታመጣለህ ብሎ እምቢ አሉኝ። እሷን እንግዲህ በ2016 በቃ እዚህ ከመጣ ከ4 ዓመት በኋላ እየመጣች ማለት በኋላ እሷ መጣች። እሷ ስትመጣ እኔ እግዚአብሔር ከሰማይ እንደወረደ ነው የቆጠርኩኝ። እውነቴን ነው የምላቸው። ምን ሆነ እሷን ለመቀበል እኔ ስነግራቸው እነ ፓስተር መልኬ ሌሎ ሁሉም ኤርፖርት ሄድን። ሌላ ሰርግ ሆነ አትለኝ? አዎ ሌላ ሰርግ ሆኗል። እኔ ደግሞ እኔን በኋላ እኔን የሚያሳቀኝ በቃ እሷ ከአይሮፕላን ወዳ እቃዋን ለመውሰድ እቃው እንዲዞሮ ስመጣ እዛ ስትሄድ እኔ ሮጥኩኝ እሷ ጋር። ለካ እኔ መሮጤን አላወቅኩም። ሰዎቹ እንደ በኋላ ለምን ሮጥክ አሉኝ። እኔን ስል ሮጬ ያለው ስል ምክንያቱም ለእኔ ልክ እግዚአብሔር እንደወረደልኝ ነው። እሷም በህይወት ማግኘቴ መገናኘቴ ለእኔ
it was miracle በጣም የሚደንቅ ነው። ምን ተአምር ነው። ልጆቹ አሁን ያሉት ሀገር ቤት ነው? ሀገር ቤት አንዷ ናይሮቢ ናት። እግዚአብሔር ካለ ትመጣለች፣ በቅርብ ጊዜ ትመጣለች። ሌሎቹ ሁለቱ አገር ቤት ናቸው ያሉት። አግብቶ ወልደዋል። ስለዚህ የልጅ ልጆች አላችሁ ማለት ነው። እግዚአብሔርን እናመሰግናለን። እኔ አንድ ጥያቄ ብጠይቅህ 50 ዓመት ነው እንግዲህ የሆናችሁ፣ 25 ዓመት ተለያይታችሁ፣ ግን በዚህ በ25 ዓመት ልዩነት ተመልሳችሁ ተገናኝታችሁ ልጆቹን ለ25 ዓመት ይዛ ተቀምጣለህ። አሁን ለዛ ምስጋና ምን ትላታለህ? ብጠይቅህ እንዴት ነው የምታመሰግናት? እንደምትወዳት የልጆች እናት ለከፈለችው መስዋዕትነት እስቲ ጋሽ ዘገየ ሌሎችም እንዲማሩ ምስጋና እንዴት ነው የምትገልጽላት? እጅግ በጣም አድርጌ እሷም እጅግ አድርጌ ነው የማመሰግነው። ስም አውጥቼለታለሁ። አንተም ነበርክ እዛ ምስጋና ጊዜ። ስም አውጥቼለታለሁ። ለእኔ እቴነሽ እህቴ ናት፣ ባለቤቴ ናት፣ እናቴ ናት፣ እናቴ ናት። ስለዚህ ዘውዴ ብያለሁ። የእግዚአብሔር ቃል ምንድን ነው የምለው? መልካም ሴት ለባሏ ዘውድ ናት ይላል። ስለዚህ ዘውዴ ብዬ ነው የምጠራ። አሁን እቴነሽ ብዬ አልጠራትም። እኔ ንገራታ፣ ያያት ንገራት። ያው ዘውዴ ብዬሽ ነው የምጠራሽ እንጂ አንቺም ታውቂያለሽ፣ በሰው ፊት ይሄን ለማስመሰል አይደለም። አዎ ዘውዴ ብዬ ነው የምጠራት እንጂ እቴነሽ ብዬ አልጠራ። እህቴ ናት፣ ባለቤቴ ናት፣ እናቴም ናት፣ የልጆቼ እናት። ያንን መከራ ያንን ስቃይ አይታ ያሳለፈች ናት። እግዚአብሔር ግን በዚህ ሁሉ እኔንም እሷንም ጠብቆ እኔ ወድቄ መሬት ደርሼ መሬት ላይ መሬት ከመንካቴ እግዚአብሔር አንስቶኛል። መሬት ደርሼ ልወርቅ እንዲህ ያልኩት አንስቶ ሰው ያደረገኝ እግዚአብሔር ነው። የእግዚአብሔር ስም የተባረከ ይሁን። አንተ ታውቃለህ፣ እናንተ እኔንና እሷን ስትሸልሙ በዚያን ቀን ተናግሬያለሁ። በዚያ መዓት ሰው ባለበት ተናግሬያለሁ። በጣም ወዳታለሁ። በእውነት ለእኔ እናቴ ናት፣ እህቴ ናት፣ ባለቤቴ ናት፣ የልጆቼ እናት። በጣም አመሰግናለሁ። እህቴ ነሽ። እስቲ እንደሱ የሚሰማሽ ስሜት ካለ እምልሽ አሳልፋችኋል። 25 ዓመት ተለያይታችኋል፣ ተመልሳችሁ ተገናኝታችኋል፣ ክፉ ደጉን አይታችኋል። እንዴት ነው የምትገልጪው ጋሽ ዘገየን? እኔም እንግዲህ በስተርጅናችንን አንተን በማግኘቴ በጣም ደስ ይለኛል። በጣም ነው ደስ የሚለኝ። ያው ይሄ ብንራራቅም በዛን ጊዜ በደብዳቤ ደግሞ የቤት ስልክም ነበር። በስልክም ስለምንገናኝ ብዙ የመራራቅ ክፍተት የለንም፣ እንገናኛለን። ከዛም በመካከሉ ሄጄ አይቼዋለሁኝ እና እስካሁንም ደግሞ እግዚአብሔር ይመስገን ለዚህም ስፍራ ጌታ ረድቶትም እኛንም ስለረዳን አመሰግነዋለሁ፣ ወደዋለሁ። በጣም ደስ ይላል። ፕሮግራሙ ዋናው ዓላማ ካለፋችሁት ህይወት ከቆይታችሁ ሌሎችም እንዲማሩበት ስለፈለግን ነው። እንደምትመለከቱት በድሮ ጊዜ የተጋቡ ወላጆች በጣም በሚገርም ሁኔታ ረዥም ዓመት የሚቆዩ ናቸው ያሉት። በአሁኑ ሰዓት ደግሞ ጋብቻ እንደ ተራ ግንኙነት ተቆጥሮ ፍቺው ይበዛል እና ከአንቺ የትዳር ህይወት ቆይታ እና ልምድ ለሚቀጥሉት የሴት ልጆች ወይም ደግሞ ለወጣቶቹ ምንድን ነው የምታስተላልፊላቸው? ምን ብትያቸው ትወጃለሽ? እኔ እንግዲህ ትውልዱን የምመክረው ትዳር ከሆነ ከእግዚአብሔር ነው የሚሰጠው። ትዳር ከእግዚአብሔር ነው የሚሰጠው። እግዚአብሔር ደግሞ ያው ትዳርን ሲያገናኝ የራሱ የሆነ መንገድ አለው እና ትዳር አንዱን ኃይለኛ ሲያረግ አንዱን ውሃ ሲያረግ እንደዛ ነው። ትዳር መካከል መቻቻል ነው ዋናው ነገር። መቻቻል፣ በጣም መቻቻል። አንዱ
ኃይለኛ ሲሆን አንደኛው ቀዝቀዝ ካለ ትዳር ያው ይቆጥራል፣ ይሄዳል፣ መግባባት ይኖራል። ግን ሁለቱም አንድ አይነት ከሆኑ አደጋ ነው፣ እሱ መጥፎ ነው። እና ለትውልዱ የምናገረው ነገር ትዳር አንዴ ከመሰረቱ ያንን ትዳር ሆነ ብሎ ለመቀጠል ጥረት ማድረግ ነው፣ እግዚአብሔርን መጠየቅ ነው። እግዚአብሔር ደግሞ ጥበበኛ ነው እውነት። እና ሁለቱም አንድ አይነት ሆነው ኃይለኛ እንዳይሆኑ አንዱ አንተ ትብስ ተባብለው የሚኖሩበትን መነጋገር። አሁን እኛ በፊት ያው አንነጋገርም አንልም፣ በብዙ መንገድ እንነጋገራለን። ሁልጊዜ ግን ጥፋተኛው እኔ ነኝ ካላልኩኝ አይበርድም፣ እንደማይበርድ አውቃለሁ። እና ሁልጊዜ አንቺን ጥፋተኛ ተደረገ። በቃ እኔ ሁልጊዜ ጥፋተኛ ነኝ ካልኩ በቃ አለቀ። እና የምንነጋገረውም ደግሞ ልጆች ይተኙ ይላል። እና መኝታ ቤት ነይ ይላል። መኝታ ቤት ያንን ፈተን ነው የምንተኛው። አሁንም ቢሆን አለ ችግርማ ይኖራል። ችግር የለም አይባልም። እና ዋናው ምንድነው ሁለቱም አንድ አይነት ከሆኑ ችግር ነው፣ በጣም ችግር ነው። እና ትዳር ከሁለት አንዱ እግዚአብሔር የሰጠው ያው አንዱ በረድ ሲል አንዱ ኃይለኛ ሲሆን እንደዛ ይገዛዛሉ። አለበለዚያ ግን ችግር አለ። ማን ከማን አንሳለሁ የሚባለው ያ ግን የኛን ጊዜ ነው። እኔን ምን እንትምለው የኛን ጊዜ ነው፣ የኛን ጊዜ እንጂ ያሁኑ ከባድ ነው። እንግዲህ እግዚአብሔር እንዲረዳቸው እንጸልያለን፣ በእውነት እንጸልያለን። እግዚአብሔር እንዲረዳቸውና መቻቻል ነው ዋናው፣ መቻቻል ነው፣ መነጋገር ነው። ሁለቱም ኃይለኞች እንዳይሆኑ አንደኛው ሲል አንደኛው ቀዝቀዝ ማድረግ አለበት እንጂ ከባድ ነው። እሷ በእውነት ትክክል ነው ያለችው፣ በእውነት ትክክል ነው። ቅድም ብያለሁ። እኔ አጥፍቼ እኔ ነኝ ጥፋተኛ ስል በዛ በጣም ተናደድኩኝ። እንዴት እኔ አጥፍቼ አንቺ እንደዚህ እኔ ጥፋተኛ ነኝ? አንተ በቃ እንደዚህ ስለሆንክ አለች። በቃ በዚህን ጊዜ ረተችኝ። እና ትዕግስት አስፈላጊ ነው። ደግሞ መመካከል ሰውን አለመጥራት ነው፣ ጓደኛ አለመጥራት ነው፣ አባትንም እናትንም አለመጥራት ነው። ጣልቃ እንዳይገቡ ሁለቱ ብቻ በግልጽ መነጋገር፣ ማመን ያስፈልጋል። እኔ ካጠፋው እኔ ነኝ ጥፋተኛ፣ እሷ ካጠፋች እሷ ናት። ሰው እንግዲህ አሁን እንግዲህ እንዲህ አንስተን እንኳን አሁን ድምፅ አለ፣ ሰው ይጋጫል አብሮ ስኖር። ነገር ግን በሆድ ይዞ መቆየት አይደለም። ይህንን ለምን አደረግ፣ ይህን ለምን አደረግሽ ተባብሎ መጠያየቅ አለባቸው እና መዋደድ አለባቸው። ዋናው ፍቅር ነው የሚያስተሳስረው ፍቅር ነው። አሁን እኔ 25 ዓመት ስኖር አንተ ሌላ ሴት አላየህም ብትሉኝ በፍጹም በእግዚአብሔር ፊት ነው የምለው፣ በፍጹም። የሚገርመውም ደግሞ ያ ነው እኮ እሷም በጽናቷ አንተም በጽናትህ ለ5 ዓመት ተለያይታችሁ ወንድ አይደለም የወንድ ስሜት የለም ብትሉ አለኝ። ኢቨን ተጠይቅም እምቢ ብያለሁ፣ ተጠይቅም እምቢ ብያለሁ። ይሄ ምንድን ነው? እሷን በጣም ወዳታለሁ፣ ልጆችን ወዳለሁ። ስለዚህ እግዚአብሔርን ፈራለሁ። ኃጢአት ምን እንደሆነ አውቃለሁ። እጸልያለሁ፣ ወደ እግዚአብሔር እጸልያለሁ። እግዚአብሔር ይረዳኛል። ለወርቅ ሄጄ መሬት ልነካስል ያነሰኛል። ያ እንግዲህ በእግዚአብሔር ፊት ነው የምናገራቸው። እግዚአብሔር ነው የሚያውቀው አይደለም። አንድ ሰው አጥፍቶም አላጠፉም እግዚአብሔር ያውቃል። ለእግዚአብሔር ግን መዋሸት አይቻልም።
ስለዚህ እኔ እሷን ስለምወዳት ልጆችን ስለምወድ በእውነት ቤተሰቦቿንም ወዳቸዋለሁ። በእውነት ቤተሰቦቿ በጣም ጥሩ ሰዎች ናቸው። እኛ ከተጋባን በኋላ በእውነት ጥሩ አባትና እናት ነው የሆኑ። እነሱ ናቸው አባቷም እናቷ ናቸው። እኔ ጥዬ ወጥቼ የኔ ቤተሰብ የደረሰ አንድም የለም። ወንድሞቼ ነበሩ፣ እህቶችም ነበሩ አልደረሱ። ግን የእሷ ቤተሰቦች በጣም ትልቅ ሰዎች ናቸው በእውነት። አሁን አባትየዋ የሉም፣ እናትየዋ አሉ አሁንም። እኛም እንግዲህ እናታችን ናቸው። እሳቸውን አሁን እናከብራለን፣ እንደግፋለን። እና ዋናውን ነገር ምንድን ነው? መተሳሰብ ነው፣ ግልጽ መሆን ነው። ትዳር ላይ ግልጽ መሆን። አለበለዚያ ጋብቻ ቀልድ አይደለም። ዛሬ ሰዎች ሰኞ ተጋብቶ ሮብ ዕለት ፍርድ ቤት ይሄዳሉ። ይሄ አለ። ይህን እግዚአብሔር እንዲገስጸው እኛ እንጸልያለን። የአሁኑ ዘመን አደገኛ ዘመን ነው። ያለንበት ዘመን አደገኛ ነው፣ እጅግ በጣም አደገኛ ነው። ሰይጣን ቀንዱን አውጥቶ ሰውን ለመበተን ድሮ አንድ እኛ ሀገር ሰዎች ይናገራሉ። ሰውየው 2 ሚስቶች ነበሩ አሉ። እና 2 ሚስቶች ሲኖሩ ቅርጫ ስጋ ይታረዳል። ሲታረድ 2 መደብ እንግዲህ ለሁለቱ ይወስዳል። ይወስድና ምን ሰውየው ብልጥ ነው። አንደኛዋን ጠርቶ ሲወስድ አንቺ ይህንን አታሳይ፣ ከዛች ብዙ ያንቺን አስወልጬያለሁ ይላል። ደግሞ ያችኛዋም ስትመጣ እንዳታሳይ ያንቺ ልዩ ነው ይላል። ስል ሁለቱም በቃ ተስማምቶ ይኖራሉ። ግን ሰይጣን በዚያን ጊዜ መጥቶ ምን ይላል? ሊበትናቸው ይላል አሉ። እንዴት ሲባል ሴትዮዋ ስጋ ይዛ ወደ ቤት ከገባች በኋላ በበር ላይ ሄጄ እንዲቀስ አያለሁ አለ። ዞር ይላለሁ አለ። እንዴት እኔን ጠርጥሮ ነው እንደ መቶ ተደብቆ መቶ እኔን አይቶ ዞር የምለው ሰውየው ትላለች። በዚያን ጊዜ ይጣላሉ። ሰይጣን የሚያጣላ ነው። ስለዚህ ከዛ ሁሉ መጠንቀቅ ነው እና ጋብቻ የዕድሜ ልክ ነው። ጋብቻ የዕድሜ ልክ ነው። እግዚአብሔርም ያለው ወንድና ሴት አድርጎ ፈጠረ። ለአዳም ሔዋንን ከጎኑ አጥንት ወስዶ ሰርቷት ሕይወት ሰጥቷት አቅርቦ እቺ እንግዲህ ምን ትላታለህ ብሎ ስጠይቅ እቺ ለእኔ የኔ የአጥንቴ ፍላጭ ናት፣ የስጋዬ ቁራጭ ናት አለ። ማለት ምን ማለት ነው? አንድ ነን። ባልና ሚስት አንድ ናቸው እንጂ ሁለት አይደሉም። በዚህ አጋጣሚ ግን 50 ዓመት ቀላል አይደለምና እንኳን ለ50ኛው ዓመት አደረሳችሁ። መጪው ትውልድ ቀጣዩ ትውልድ ከእናንተ ብዙ ይማራል ብዬ አምናለሁ። ግን ከማጠቃለላችን በፊት በዚህ በትዳራችሁም ዘመንም ቢሆን እንደው በዚህ አጋጣሚ ብዙ የምታውቋቸው የምታመሰግኗቸው ሰዎች አሉና አንዳንድ ደቂቃ ሰጥቻችሁ ዘገየ አንተም እህቴ ነሽም የምታመሰግኗቸው ሰዎች ካሉ መልእክት የምታስተላልፉት ካለ ብታስተላልፉ። እህቴ ነሽ፣ ከአንቺ ልጀምር እስቲ። እሺ፣ እኔ የማመሰግናቸው በቅድሚያ የወላይታ ቃለ ሕይወት ቤተክርስቲያን መመናንን ሁሉ አመሰግናለሁኝ። ከዛ በመቀጠል ደግሞ እዚህም ከደረስኩ በኋላ እዚህ ያሉት የኢትዮጵያ ኮሚኒቲ ሰዎችን እናመሰግናለን። እንደዚሁ ከዚህ በፊት
እንዲሁ አቅርበውን የጋብቻችንን ቀን አክብረውልናል። በጣም እናመሰግናቸዋለን። እንግዲህ አሁን ላይ ማስታወስ ባልችልም ሁሉንም ማመስገን እፈልጋለሁ። እኔ የማመሰግናቸው በእውነት እግዚአብሔር እንዲባርከው አቶ ብርሃኑ መና የሚባሉ ቤቴ በሐራጅ ከሚሸጥ ያዳነው ሰው ነው። እግዚአብሔር የተጠቀመው ሰው ነው። እሱን አመሰግናለሁ። የእሱን የእህቱን ልጅ መንገሻ መለቆ ይባላል። በጣም አመሰግናለሁ። ጴጥሮስ ገበቶ የሚባል ወንድም አለኝ። እሷንና እኔን መታ አይታ እንድትሄድ እሱና ባለቤቱ ጀማነች ታደሰ ትባላለች። እነዚህ ሰዎች የሚመሰገኑ ናቸው እና እኔም ቃለ ሕይወት ቤተክርስቲያን የሶዶ ቅርንጫፍ ጌታ ይባርካቸው። ለእኔም እሷን ሲሸኙ ለእኔም መጽሐፍ ቅዱስ ራሱን ልኮልኛል። እግዚአብሔር ይባርካቸው። እነሱን አመሰግናለሁ። ይሄው ወንጌል ቤተክርስቲያንም በእውነት በጣም ነው የማመሰግነው። እነሱ በጣም ነው በእውነት የረዱኝ። የኢትዮጵያ ደግሞ የካናዳ የዊኒፔግ ደግሞ ኮሚኒቲ አባሎችን አቶ አሊን፣ አቶ ግርማ እሼቱን፣ ስሙ ይጠፋብኛል። እናንተን በጣም ነው የማመሰግናቸው። እንዲህ እኛን አክብራችሁ ካባ አልብሳችሁ እነዚህ በሕይወት ታሪካችሁ ለእኛ መልካም ምሳሌ ናቸው፣ ሮል ሞዴል ናችሁ ብላችሁ እኛን ያከብራችሁ እናንተ ትልቅ ባለውለታችን ናችሁ። ምክንያቱም ለሌላውም እኛ ምሳሌ እንድንሆን እኛን በእውነት ለሌላው እናንተ የምትነበቡ ናችሁ ብላችሁ ስታቀርቡ ይሄ ለእኛ ትልቅ ሞራል ሆኖልናል። በእውነት እግዚአብሔር ይባርካችሁ። በጣም ነው የማመሰግነው። እኔ በእውነት በተለይ አንተን አሁን እዚህ ስላለ አይደለም፣ እኔ በእግዚአብሔር ፊት ነው የምልህ። አንተን፣ ባለቤትን፣ ልጆችን ሁልጊዜ ለእግዚአብሔር ሰጥቻለሁ። ሁልጊዜ እጸልያለሁ። ምክንያቱም አንተ በሌላ ሰው ሁሉ ቦታ እየገባ ሌሎች ማድረግ የሚገባቸውን እንኳን አንተ ስታደርግ ሳይ ይሄ ከእግዚአብሔር የተሰጠ ስጦታ ነው። ስለዚህ በጣም ነው የማመሰግነው። እና እንግዲህ ብዙ ነገር ማለት የሚገባንን ባንልም በትንሹም ጨረፍ አድርገናል። እንግዲህ ሌሎቹ ከዚህ ከኛ መማር አለባቸው። ትዕግስትን መማር አለባቸው። ፍቅርን መማር አለባቸው። መጽናትን መማር አለባቸው። ሌላ ሶስተኛ ሰው መስማት የለባቸው። ስመካከሩም ሁለቱ ስመካከሩ ልጆች ካሉት መስማት የለባቸው። ብቻቸውን ቁጭ ብሎ ይሄ ነው ብሎ በግልጽ መነጋገርና መወያየት፣ ራስን መግዛት ያስፈልጋል። ይሄ ነው የምለው እኔ። እኛም በጣም እናመሰግናለን። በተለይ የሰብአዊ መጽሐፍ አዘጋጆችና የሰብአዊ መጽሐፍ ቤተ መጽሐፍት ከልብ ደስታውን ይገልጻል። በዚህ አጋጣሚ ደግሞ መመስከር የምንፈልገው ነገር አለ። ይህንን የክብር ካባ እንድትለብሱ ያደረገው የሮቤል የባህል ዕቃ መሸጫ ማከራያና ሸቀጣሸቀጥ መደብር ነው። እዚህ ኤድመንተን ላይ ነው የሚገኘው። ሮቤልን በእናንተ ስም ሆነን ከልብ ነው የምናመሰግነው። ሮቤል እናንተንም በእድሜ ላይ እድሜ ፈጣሪ ይጨምርልን፣ ብዙ ዓመት ያቆያችሁ። የሚቀጥለውን እንዲያውም 75ኛውን የጋብቻ ዘመናችሁን በደስታ በመፈነቅ ለማክበር ያብቃን። እናመሰግናለን። እኛም ሮቤልን በእውነት ይህንን አስቦ እናንተን አክብሮ
እናንተን ሰምቶ እንዲህ በማድረጉ እናከብራቸዋለን፣ እናመሰግናቸዋለን። እግዚአብሔር ይባርክ። እርግጠኛ ነኝ በተለየ ታሪካችሁ ውስጥ ተመልሰን እንገናኛለን ብዬ አምናለሁ። እግዚአብሔር ያክብርልን። እግዚአብሔር ይባርካችሁ። ተባርካችሁ እናንተ ልጆች በጣም አመሰግናለሁ። መልካም ጤንነት፣ ረጅም እድሜ እግዚአብሔር ይስጣችሁ።